ሊሰብርህ የሞከረው ነገር እንዳሰለጠነ ብነግርስ? ሊያዘገይ የሞከረው ነገር ስነ ስርዓት እንዳስተማረህና አቋርጠው ያለፍከው መገለል እንኳን ይበልጥ እንዳሳለ ብነግርህስ? በውስጥም አቅም ታጭቃል። ተራ መሆን በህይወት መትረፍ ብቻ እንደ ስኬት እንድንቆጥር አሳምኖን ይሆን? ድካምን፣ መሸነፍን፣ መንቀሳቀስ ግን ምንም አለማሳካትን ወደምንላመድበት ደረጃ እንዲደረስ። ተራ መሆን የልዕልና ወይም የበላይነት ጠላት ነው። ልትካነው ወይም ማስተር ልታደርገው ያልፈለግከውን ነገር ልትገዛው አትችልም። ወንድሜ፣ ተራ ሰዎች ብቃትን ወይም ማስተርን ይሸሻሉ። ተራነት ተልእኮን እየሰረቀብህ ረሃብህን ያደነዝዛል። ተራነት የተሻለ ህይወት መኖርን ወደምንራብበት፣ ጉጉታችንን ወደምናጣበት እስር ቤቶች፣ ጉድጓዶችና ዋሻዎች ውስጥ ይከተላል። ይህ መጨረሻ አይደለም። ይህ መሰማሪያ ነው። ይህ የማነቃቂያ ንግግር አይደለም ወንድሜ። ይህ ጥሪ ነው። አንተ ተልእኮ ተሰጥቷል። ይህ ማነሻሻ አይደለም፣ መመሪያ ነው። ከዚህ በኋላ ልምምድ የለም። ከዚህ በኋላ አልቀየርም ማለት የለም። ከዚህ በኋላ አንድ ቀን ማለት የለም። እግዚአብሔር ተንቀሳቀስ ሲለኝ እቀሳቀሳለሁ፣ እድሉ ሲከፈት እመጣለሁ፣ ያለምንም ድርድር እታዘዛለሁ፣ የጀመርኩት እጨርሳለሁ። በህይወት የተከፈለው ታሪክ ለማውራት ብቻ አይደለም። የተረፍከው የተሰጠን ተልእኮ ለመፈጸም ነው። ራስን ገምግም። አሁን በህይወት ስላለ አመስጋኝ። ሁሉም ነገር ያጣ ቢመስልም እንኳን አሁን እምነት አለ። ስለዚህ ትኩረት አድርግ፣ አተኩር፣ እምነትህ ይነሳሳ። ምክንያቱም ታሪክ ትኩረት የሌላቸው አያስታውስም። ታሪክ የሚያስታውሰው ራሳቸውን አሳልፈው የሰጡትን ነው። በተበታተነ ትኩረት ከተረከብካቸው የሌሎች ህልሞች ምቾትን ቃል ገብቶ ጥሪን ከሰረቀ ጩኸት የተነሳ በቂ ለቅሶ አልቅሰሃል፣ ተሰቃይተሃል፣ በመደናገር ላይ በቂ እንባ ፈሷል። አሁን ወዳጄ እያለቀሱም ቢሆን የመስራ ጊዜ ነው። እያመመህም ቢሆን ስራ፣ እየደከመህም ቢሆን ገንባ፣ ደክሞህም ቢሆን ተነስ። አጥንቶች አፈር ከለበሱ በኋላ እንኳን መናገሩን የሚቀጥል ነገር መውለድ በራእይ የምትደክምበትና በጽኑ እምነት የምትገነባበት ጊዜ አሁን። ታላቅነት በመጀመሪያ ጫጫታ አያበዛም። አንዳንድ ጊዜ ታላቅነት ጸጥተኛና ብቸኛ ነው። ከመንገድ ሊያወጡ ከሚሞክሩ ነገሮች ሁሉ እንድትለይ ይጠይቃል። ታላቅነት ስነ ስርዓትን ይጠይቃል። ተራነት ደግሞ እነዚህን ነገሮች በድርድር ያስረክባል። ተራነት አሁን ባሉበት ረክተው ከተቀመጡ ሰዎች ጭብጨባን ይሰባል። የሚያጨበጭቡልህ ታላቅ ስለሆንክ ሳይሆን ምቾት ስለሰጣቸው ነው። ህይወት፣ ጥረት፣ ተልእኮ፣ ቅባት ወይም ጸጋ በእርግጥም በውስጡ የምትራመድ ከሆነ አንድን ሰው ምቾት ሊነሳው ይገባል። ትጀምራለህ ግን አትጨርስም። ሐሳብ ይመጣልሃል፣ ነገር ግን በማስታወሻ ደብተር ላይ ብቻ ይቀራል። አልወደክም፣ እንዲሁም አላበቃልህም። ይህንን ያህል ርቀት የመጣኸው፣ ያንን ያህል ላብን ያፈሰስከው፣ የደከምከው፣ የለፋኸው፣ የተጋደልከው፣ የጸለይከው፣ የጾምከውና ተስፋ ያደረግከው ልብ እዚህ ላይ መምታቱን እንዲያቆም አይደለም። ይህንን በውስጣችሁ እንድታውጁ ትፈልጋለሁ። መመሪያዎች ወይም እምቅ ነገሮች በውስጤ እንዳሉ መሞትን አልቀበልም። ፈጣሪዬን ባልጠበቅኩት እምነት ላገኘው አልፈልግም። ለጦርነት ተሰጥቼ ሳለ ለምን ትንሽ ሆኜ እንደቀረው ማስረዳት አልፈልግም። የሰለጠንኩት ዕጣ ፈንታዬን ወይም መድረሻዬን ለመፈጸም ነው። በህይወት የተረፍኩባቸው ነገሮች ሁሉ ለዚህ ሰዓት ነበር። ስለዚህ ከእንግዲህ በኋላ እደርስበታለሁ ማለት የለም። እየገነባህ ነው። ይህ የዝግጅት ወቅት አይደለም ወዳጄ። ይህ የማስፈጸሚያ ወቅት ነው። ጊዜው አሁን ነው። ምቹ ሲሆን አይደለም፣ ጭብጨባ ሲበዛ አይደለም። ጊዜው ግን አሁን ነው። ምክንያቱም የአንተ ጊዜ፣ የአንተ እድል፣ የተከፈተው መስኮት እንደገና ሊዘጋ አይችልም። አሁን አሊያም መቼም ነው። እኔ ደግሞ መቼም የሚለው አልቀበልም። ይህ ጊዜ ከንቱ ለሆኑ ሯጮች ሁሉ በርህን የምትስጋበትና ጉልበትህን በአንድ ተልእኮ ላይ የምትሰባስብበት ሰዓት ነው። ተራ ህይወትን ነው የምትፈልገው ወይስ ልዩ ድንቅ የሆነው? በእምነት፣ በእሳት፣ በእርካታ፣ በትልቅ ትርጉም፣ በከፍተኛ ስሜትና በዓላማ የተሞላውን ህይወት? ወዳጄ ስላንተ አላውቅም፣ ነገር ግን እኔ የሆነ ነገር ጀምሮ ባለመጨረስ ከመታወቅ ይልቅ በአንድ ነገር ላይ ተካንኩ፣ በአንድ ሐሳብ ላይ ልዩ የሆንኩ፣ መንገዴን የጠበቅኩና ታማኝ ሆኜ የዘለቅኩ መሆን እመርጣለሁ። አንተ ከምትወስናቸው ውሳኔዎች ጋር የተያያዙ ዕጣ ፈንታ አሉ። ቤተሰብ፣ ማህበረሰብ፣ ሀገር፣ ህዝብ፣ ትውልዶች አንተ እያዘገየው ያለውን ስነ ስርዓት ወይም ዲሲፕሊን እየጠበቁ ናቸው። የወደፊቱ ጊዜ ተራ መሆንን እምቢ የሚል ድምፅን እያዳመጡ ነው። ልዩ ወይም አስደናቂ እንደምትሆን፣ ሙሉ በሙሉ ያልተለመዱ ህይወት እንደምትመራ አሁኑን ወስን። የምትገባባቸው ክፍሎች፣ የምትቀመጥባቸው ጠረጴዛዎች፣ ተጽዕኖ የምታመጣባቸው ቤተሰቦች፣ የምትሰብረው የትውልድ ስርዓት አለ። ነገር ግን ማመን አለብህ፣ ምክንያቱም በምቹ ዞን ውስጥ ስንቀመጥ መዘዞች ይመጣሉና። ይህን ያህል ርቀት የመጣው ተራ ለመሆን ይመስላል? ጠላት ንቁ በነበረበት ጊዜ ሁሉ፣ በዚያ ሁሉ ነገር ካለፍክ በኋላ ተራ ሆኖ ለመቅረት ልትስማማ ነው?
እኔ አልተረሳሁም፣ እኔ አላበቃልኝም፣ እኔ በትክክለኛው መስመር ላይ ነኝ። ስልጣን ተሰጥቶኛል፣ ተሹሜያለሁ፣ ነቅቻለሁ። ያለቀስኳት እያንዳንዷ እንባ ዕጣ ፈንታዬን ለመፈጸም የከፈልኳት የትምህርት ክፍያ ነች። ይህን ያህል ርቀት የመጣሁት ሊያልቅ ሲል፣ ልረዳው ሲል፣ ልታዘዝ ሲል ለማቆም አይደለም። ይህን ያህል ርቀት የመጣሁት ዝም ብሎ ለመረዳት ብቻ አይደለም። ይህን ያህል ርቀት የመጣሁት በስብሰባዎች ላይ ማስታወሻ ለመያዝና እግዚአብሔር በዚች ምድር ላይ እንዳደረገኝ የሰጠኝን አደራ ላለመፈጸም አይደለም። ይህ መጨረሻ አይደለም። ይህ ስምርትህ ነው። ይህ ጊዜ ነው ወይ ብዬ እየጠየቅኩ አይደለም። አውጅ ያለው ትልቅ ቅዠት 60ዎቹ፣ 70ዎቹ፣ 80ዎቹ የዕድሜ ክልል አሊያም የሞት አብዳችን ላይ መድረስና ማድረግ ስለነበረብን ነገሮች ሁሉ ማውራት ነው። ያንን እኮ ማድረግ ነበረብኝ። በዚህ ላይ ኢንቨስት ማድረግ ነበረብኝ። ያንን ግንኙነት እንዲሰራ ማድረግ ነበረብኝ። መፍታት አልነበረብኝ። ማድረግ እንፈልግ ስለነበረው ነገር ግን መቼም ስላላደረግነው ነገር እናወራለን። ያ ነው ቅዠቱ። ሁላችንም ልናመልጠው የሚገባ ቅዠት ያ ነው። ይህ የምትወስንበት ጊዜ ነው። እስካሁን የኖርከው ህይወት መኖርን ትቀጥላለህ ወይስ ታላቁንም መቃቅምን ትከፍላለህ? እንድታደርጋቸው የተጠራህባቸው ግን እስካሁን ያላደረካቸው ነገሮች አሉ። እንዲሁም በምድር ላይ ማንም ሰው አድርጎት የማያውቀው ግን አንተ የምታደርገው የተጠራህበት ነገሮች አሉ። አንዳንዶቻችሁ በህልም የተሞሉ ማስታወሻዎች አላችሁ፣ ግን ምንም አይነት እርምጃ አልተወሰደም፣ ወደ ስራም አልተገባም። ስለዚህ ወደ ስራ መግባት፣ እርምጃዎችን መውሰድ። ስለዚህ ያለህበት ዓመት በህይወትህ ውስጥ ካሉት ምርጥ ዓመታት የመጀመሪያ ዓመት አድርገው። ይህ እኮ እኔ የምለወጥበት ዓመት ነው። ይህ በህይወቴ የምቀልድበት ዓመት አይደለም። ዕጣ ፈንታዬ መጥቶ ቁጭ ብዬ የምጠብቅበት ዓመት አይደለም። የእኔ የሆነው ነገር ሁሉ ራሴ አድነዋለሁ። ህይወቴ መሳብ ጨዋታ ብቻ አይደለችም፣ የማዳን ጨዋታ ነች። ስራህን በመስራት ራስህን በማሳደግ ወደ ምርጡ ማንነት የመቀየር ጨዋታ ነች። ያለህበት ዓመት በታሪክ የምትገለጽበት ሳይሆን ዕጣ ፈንታህን የምትፈጽምበት ዓመት መሆን አለበት። በዚህ ዓመት ይህንን ነገር በተለየ መንገድ ማየት ከፈለግ የምታደርገው ነገር ሁሉ መለወጥ አለበት። በሐሰተኛው ማንነት ስትመላለስ ቆይተሃል። ይህ እውነተኛው አንተ አይደለም። እውነተኛው አንተ ከውስጥ ሆኖ እንድትገልጠው እየለመነ ያንተ ተራ ነው፣ ያንተ ጊዜ። በቂ ጊዜ ጠብቀሃል። ስትራቴጂ አለ፣ የቤት ስራህን ሰርተሃል፣ የእምነት ስርዓት አለ። ስለዚህ አሁን ወደ ተግባር ቀይረው። መገፋትንም አልፈራም፣ መውደቅንም አልፈራም። ያለኝን ሁሉ እየሰጠው ነው። ህይወት መንፈሴን ቆርጣ ለመውጣት እንደሞከረች ሁሉ እኔ ደግሞ መውደቄን አልቀበልም። ከመንገድ ፈቅ የምልበት ጊዜ አሁን ነው። ሰውን ሁሉ መውቀስ አቁምና ራስህን በመስታወት ተመልከት። መውደቅ ያንተ ጥፋት ነው። ባለፈው ዓመት ሞክሬ ነበር ግን አልሰራ። አይደለም አንተ ነህ ያልሰራኸው። ታሪኬን ልደግም ነው ወይስ አዲስ መንገድ ላቅድ? ይህ ምክንያቶች የማላበዛበት ዓመት ነው። ይህ ስላለፈው ነገር ማማረሬን የማቆምበት ዓመት ነው። ይህ ያለኝን ሁሉ የምሰጥበት ዓመት ነው። መራብ አለብን። ታውቃለህ፣ ብዙዎቻችን የሰው ልጅ በሁሉም የህይወት ዘርፍ ሲያሸንፍ እንመለከታለን። የተገፉት ወደ ብርሃን ሲመጡ እያየን በውስጣችን የኔ ጊዜ መች ነው የሚመጣው? የኔ ጊዜ መች ነው ብለን እናስባለን። ቀጣዩ ሰው ለመሆን የምትኖርበት፣ የምትበላበት፣ የምትራመድበት፣ የምታወራበት፣ የምታስብበት መንገድ መቀየር አለበት። የህይወት ዘይቤ ለውጥ መሆን አለበት። አመለካከትህን ስትቀይር፣ አስተሳሰብህን ስትቀይር በአይምሯችን የምናየው ነገር እውን ወይም ገሃድ ይሆናል። ጊዜህን፣ ተስጦህን እና ሀብትህን ውሰድና ተግብር። ምንም አይነት ስሜት ቢሰማህም በየቀኑ ያለህን ሁሉ ለመስጠት አይምሮን ስታሳምን ያኔ በድንገት ዓለም ለአንተ ትከፍላለች። በዚህ ዓመት ቁርጠኝነት፣ ስነ ስርዓት፣ አመለካከትና ዝግጅት አዲስ የህይወት መመሪያ እንዲሆኑ ጽኑ ውሳኔ ላይ ድረስ። ዓለምን የለወጡና የታሪክን አቅጣጫ የቀየሩ ልዩ ወይም አስደናቂ ሰዎች ከተራው ህዝቡ ጋር በእውነት የሚለያቸው ነገር ምንድን? ያላሰቡትን ነገር እንዲያሳኩ የሚገፋፋቸው የተሰጡ የጽናት የመቋቋም አቅምና የማይበገር መንፈስ ጥምረት። አብዛኛውን ሰው ሊያቋርጥ በሚያደርግ ከባድ ውድቀቶችና ተስፋ አስቆራጭ እንቅፋቶች ሲያጋጥማቸው ወደፊት የሚገፉት 1% ወይም 1% ናቸው። ችግሮችን፣ ፈተናዎችንና እንቅፋቶችን በየቀኑ ለማሸነፍ እንደተሰጡ እድሎች አድርገው የሚመለከቱ የ1% ሰዎች ናቸው። እና 1% የሚሆኑ ሰዎች በእድገት አስተሳሰብ የሚመሩ ናቸው። ሁልጊዜ ለመማር ይፈልጋሉ። ሁልጊዜ ራሳቸውን ለማሻሻል ይተጋሉ። ይበልጥ ጠንካራ የመሆን ረሃብ አላቸው። ተራ መሆን እምቢ የሚሉ ሰዎች ሁልጊዜ በእንቅስቃሴ ላይ ናቸው። በውስጣቸው ግፊት ወይም ሞተር አላቸው። ፍላጎትና ከፍተኛ ስሜት አለ። የፈጠራ ሰው የመሆን፣ አዲስ መንገድ የመክፈት፣ የመከታተል፣ ድንቅ የመሆን፣ የማይረሱ የመሆን ጥሪ በውስጣቸው አለ። ግፊት አለ፣ ረሃብ አለ። የሚበሉት እሱን ነው፣ የሚተነፍሱትም እሱን ነው።
ሂደቱ ማለት ወደ ግባቸው በሚያደርጉት ጉዞ እየሆነ ያሉትን ማንነት ነው። እነዚህ ሰዎች ህመምን ጥሰው ማለፍ የሚችሉ ናቸው። ብሩህ የሆነውን የወደፊት ጊዜ ማየት ይችላሉ። የሚቻለውንም ነገር ማየት ይችላሉ። ካላቋረጡ በውስጣቸው የተከማቸውን እምቅ አቅም ሊሰማቸው ይችላል። እጅ ካልሰጡ በራሳቸው ካመኑ እና እግዚአብሔር ከዳር እንደሚያደርሳቸው በእርሱ ላይ እምነታቸው ከጣሉ መድረስ የሚፈልጉበትን ቦታ ይደርሳሉ። ጀግኖች ከተራ ሰዎች ምን እንደሚለያቸው ልንገር። ለምን እንደሚሰሩ በጣም ግልጽ የሆነ ዓላማ አላቸው። እረፍት የሌለኝ ለዚህ ነው፣ የተራብኩት ለዚህ ነው፣ ምክንያቱም እኔ ይህንን ካላደረኩ ሌላ ማንም አያደርገውም። ዓላማ ያላቸውና ስሜታዊ ናቸው። ራሳቸውን ያውቃሉ፣ በራሳቸው ይተማመናሉ፣ በቀጣይነትም ይማራሉ። ጉጉ፣ ጽኑ፣ ታጋሽና ስነ ስርዓት ያላቸው ናቸው። ሲበቃ ወይም መማረር ሲመጣ መስታወት ፈልግና ለራስህ እንዲበለው ይበቃል፣ ተራ መሆን አልቀበልም፣ በቃኝ በለው። ራስህን ካለመብቃት ላይ፣ ራስህን ከእጥረት ከችግርና ከሽንፈት ላይ። ታላቁ ያንተነት ማንነት ምንም ነገር ማድረግ እችላለሁ የሚለው ማንነት አይደለም። ታላቁ አንተነትህ አየህ፣ አንተ ታውቀዋለህ። ድንበር ወይም ገደብ ያለው ሰው ነው። አይ ያንን ማድረግ አልችልም፣ እዚያ መሄድ አልችልም፣ ያንን መቅመስ አልችልም፣ ያንን መንካት አልችልም፣ የማይናወጥ በራስ መተማመን አለ የሚለው ሰው ነው። ወሰን የሌለው በራስ መተማመን፣ እንከን የለሽ ታማኝነት፣ እሴቶችና ስብዕና አለኝ፣ ለተራ ነገር አላጎነብስም፣ የማያቸው ሰዎች፣ የሚሄድባቸው ቦታዎች፣ የምቀመጥባቸው ጠረጴዛዎች አሉ፣ የምሰራው ስራ አለ። ወዳጄ ከዚህ ሁሉ በኋላ አንተ 1% እንደሆንክ እንድታምን ብቻ ፈልጋለሁ። ቻናሉን ሰብስክራይብ እያደረጋችሁ ይህንን ቪዲዮ ላይክ እንድታደርጉት በአክብሮት ጠይቃለሁ። ቤል ነበርኩ። ቸር ቆዩልኝ።